ሄይ ጋይስ ዌልካም ቱ ዲስ ቻናል። በጣም ትምህርታዊ ነገሮችን የምታገኙበት ቻናል ነው። በዚህ ቪዲዮ የምናየው ደግሞ አንትሮፖሎጂ የፍሬሽማን ቻፕተር 3 ሂውማን ዳይቨርሲቲ ካልቸር ኤሪያስ ኤንድ ኮንታክት ኢን ኢትዮጵያ ከሚለው ቻፕተር ጀምረን ያለውን ሀሳብ በደንብ አድርገን የምናይ ይሆናል። እዚህ ቻፕተር ላይ እንግዲህ ስለምንድን ነው የምናየው? ስለ ሂውማኒቲ፣ ስለ ሰዎች ከሌሎች ስፒሽስ ከሌሎች አኒማል እኛን ምንድን ነው የሚለየን ከአኒማል ኪንግደም ምንድን ነው እኛን የሚለየን የሚሉትን ሀሳቦች በደንብ ስለ ሰው ከሰው ልጅ ጋር ብቻ የተያያዙ ነገሮችን ነው በደንብ አድርገን ፎከስ አድርገን የምናየው ማለት ነው። እስቲ ከነዚህ ጥያቄዎች ጀምሩ ይላል። እነዚህ ብሬንስትሮሚንግ ኩዌሽኖች አሉ እዚህ። ዋይ ዱ ዩ አንደርስታንድ ባይ ዘ ተርም ሂውማኒቲ? ስብዕና ሲባል፣ ዳይቨርሲቲ ልዩነት ሲባል፣ ሂውማን ዳይቨርሲቲ ቫሪዬሽን ሲባል ምን ትዝ ይላችኋል? አይምሯችሁ ላይ ምን ይመጣል? እነዚህን ነገሮች ራሳችሁን ጠይቁና እስቲ እዚህ ጋር እንጀምር። እስቲ ሲንስ አንትሮፖሎጂ አንትሮፖሎጂ የሚባለው ያው ስለ ሰው ልጅ በደንብ የሚያጠና የትምህርት ዘርፍ ነው እና ስተዲስ ሂውማኒቲ ኢን ኢትስ ኢንታይሪቲ ማለት በሙሉ ማለት ነው። ሙሉ አንትሮፖሎጂ የሚያካትታቸው ሀሳቦች ፎከስ የሚያደርጉት ስለ ሰዎች ነው። ኢት ኢዝ ኦፍተን ኮልድ ሚረር ኦፍ ሂውማኒቲ እንዲሁም የስብዕናን የሰውነትን ነጸብራቅ እንለዋለን ወይም መስታወት እንለዋለን። አንትሮፖሎጂ ቁልጭ አድርጎ የሰው ልጆችን ባህሪ፣ አኗኗር ሁኔታ፣ ካልቸር ምናምን ብቻ ከሰዎች ጋር የተያያዙ ነገሮችን የሚነግረን ነው ይላል። ይሄኛው አስ ክሉኮን ኮሬክትሊ ፖይንትድ አውት ምንድን ነው ይሄ ሰው ያለው ስለ አንትሮፖሎጂ ሆልድስ አፕ ኤ ግሬት ሚረር ቱ ኤ ማን። ስለ ሰዎች ምን ይዟል ይላል? ትልቅ መስተዋት ይዟል። ሌት ሂም ሉክ አት ሂምሰልፍ ኢን ሂዝ ኢንፋይናይት ቫራይቲ ሙሉ ልዩነቱን በዛ መስጠት ሰው ማየት ይችላል፣ ወይም ደግሞ ሌት ያስችለዋል ሰው ይሆን ማለት ነው። አንትሮፖሎጂ ራሱን እንዲያይ ያስችለዋል። ኢንዲስ ኬዝ በዚህ ኬዝ አንትሮፖሎጂ ሄልፕስ ሂውማን ቢንግስ ቱ ሎክ ኢንቱ ዋት ዘምሰልቭስ ባይ ሰርቺንግ ፎር አንሰር ኩዌሽንስ ዛት ቻሌንጀስ። እኛን አሁን ስለ ሰውነታችን ስንጠይቅ ቻሌንጅ የሚያደርጉ ጥያቄዎች አሉ። አሁን እኛ ስለ አፈጣጠራችን፣ ስለ አኗኗራችን፣ ስለ ካልቸሮች ምናምን በምናወራበት ጊዜ የሚከብዱን ጥያቄዎች በሙሉ አንትሮፖሎጂ ለዚህ ሁሉ ምላሽ እንድናገኝ ይረዳናል ማለት ነው። እስቲ some of the questions central to humanity and anthropology are እስቲ ኮመን የሆኑ ጥያቄዎች አሉ። አሁን ከሰዎች ጋር የተገናኙ ብዙ ሰው ዓለም ላይ ያለው ሰው አብዛኛው ራሱ ሊጠይቅ የሚችል what are the commonalities among human worldwide? ሙሉ ዓለም ላይ የሚኖረውን ሰው ምን ያመሳስላል? ይሄ ጥያቄ ያው ይኖራል ብዙ ጋር። that is what does every human culture do አይደለ? ብዙ የሰዎች ካልቸር እንግዲህ ኮሙናሊቲ ላይ ዲፈረንስ ላይ እንደዛው ይሰራል። ዋት አር ዘ ቫሪዬሽን አሞንግ ሂውማንስ ወርልድ? አንደኛ ሲሚላሪቲ ወይም ኮሙናሊቲ ካወራን ቫሪዬሽን ውስጥ ልዩነት ውስጥ ደግሞ ምንድን ነው ሰዎችን ከቦታ ቦታ ከዓለም ዓለም ለምንድን የሆነ ቦታ ላይ ያለው ሰው ለምንድን ነው ጥቁር የሆነው? የሆነ ቦታ ላይ ያለው ሰው ለምንድን ነው ነጭ የሆነው? የሆነ ቦታ ላይ በጣም ረጃጅም ሰዎች ይወለዳሉ፣ የሆነ ቦታ ላይ ደግሞ አጫጭር ሰዎች። ምንድን ነው ይሄ ሰው ምንድን ነው የሚለውን ነገር በሙሉ የሚመልሰው አንትሮፖሎጂ ነው። ዋይ ዱ ዲስ ኮሙናሊቲስ ኤንድ ቫሪዬሽን ኤግዚስት ኢን ዘ ፈርስት ፕሌስ? ለምንድን ነው ሲጀመር ይሄ ሁሉ ያስፈለገው? ሁሉንም ሰው መጀመሪያ አንድ ሰው ከሆነ የተፈጠረው ከዛ ከሆነ ይሄ ሁሉ ሰው የተባዛው ምድር ላይ ዋይ ይሄ ሁሉ ልዩነት ለምን ይፈጠራል የሚልም ጥያቄ ይጠይቃል። ኢን አዘር ወርድስ ዋይ አርንት ኦል ሂውማን ካልቸርስ አዘ ሴም? ለምንድን ነው ባህል ሁሉ ታዲያ ዘሴም ያለው ነው? ለምሳሌ አዳም ነው ካልን የሰው ልጅ ጅማሬ ከዛ በኋላ ያሉት ለምንድን ነው የተለያየ ሺህ ባህል የኖረው ዓለም ላይ አንድ ባህል ብቻ ለምን አልኖረም? እነዚህ አይነት ጥያቄዎችን መልስ ለማግኘት ስለሚከብድ አንትሮፖሎጂ ያግዘናል ማለት ነው። ሃው ዳዝ እዚህ ጋር ምን ይላል? ሃው ዳዝ ሂውማኒቲ ቼንጅ ትሩ ታይም? እንዴት ነው የሰው ልጅ አኗኗሩ ምኑ ሂውማኒቲው ብቻ በጊዜው መሀል የሚለወጠው? ኢዝ ኢት ስቲል ኢቮልቪንግ ኤንድ ማለት እስካሁን ድረስ ሰዎች በኢቮሉሽን ውስጥ ነው ወይ ያሉት? ኤንድ ኢፍ ሶ ሃው? እንደዛም ከሆነ ደግሞ እንዴት የሚሉ ጥያቄዎችን ዌር ሃዝ ሂውማኒቲ ቢን ኤንድ ዋት ካን ዛት ሾው አስ አባውት ዌር ሂውማኒቲ ኢዝ ጎይንግ? ሂውማኒቲ ከየት ነው የመጣው ወዴት ነው እየሄድን ያለ ነው የሚሉ ጥያቄዎችን ያነሳል ማለት ነው። ኦኬ in order to address these questions we should really rely on key anthropological concepts of comparative approach, cultural relativism and evolution። አሁን እኛ እነዚህን ጥያቄዎች አድረስ ለማድረግ ለመመለስ የግዴታ በአንትሮፖሎጂካል ኪ በሆኑ ቁልፍ በሆኑ ኮንሴፕቶች ላይ መደገፍ አለብን። በኮምፓራቲቭ አፕሮች ማለት ካልቸራል ሪላቲቪዝም ንጽጽሩ፣ የባህል ንጽጽሩ ላይ ምኑ ላይ ኢቮሉሽን ሀሳቦች ላይ ምናምን መደገፍ አለብን። በዛ ተደግፈን ነው ምን መልሰው። ኮምፓራቲቭ አፕሮች የሚባለው ካልቸራል ሪላቲቪዝም ተብሎ የሚጠራው ምንድን ነው የሚያደርገው መሰላችሁ?
It entails those cultures shouldn't be compared one other for the sake of saying one is better than the other። ምንድን ነው የሚለው መሰላችሁ? ሰው እነዚህን ነገሮች የሚመልስልን ነው። ይሄ ኮምፓራቲቭ አፕሮች የሚባለው ምን ያደርጋል? ካልቸር መወዳደር የለበትም ይላል። ካልቸር ማለት ባህል መወዳደር የለበትም፣ ከሌሎች ነገሮች አንጻር መታየት የለበትም። ምክንያቱም ባህልን የምናወዳደር ከሆነ ከአንዱ ባህል አንዱ ይሻላል ወደሚለው ሀሳብ የምንመጣ ከሆነ መልካም አይደለም። ኢንስቲድ ከዚህ ሁሉ ግን ካልቸር ሹድ ቢ ኮምፔርድ ኢን ኦርደር ቱ አንደርስታንድ ሃው፣ ካልቸሮች መወዳደር ያለባቸው እንዴት ነው የሚለውን በመረዳት መሆን ያለበት እና ዋይ ዜይ ዲፈር ኢን ሼር ኮሙናሊቲስ ኢች አዘር፣ ለምንድን ነው የሚለያዩት እና ኮሙናሊቲ ደግሞ አንድ ላይ እርስ በርስ የማይጋሩት የሚለውን በመመለስ ነው ካልቸራል ሪሌቲቪዝም የሚባለው ነገር የሚሰራው ማለት ነው። ኮምፓራቲቭ አፕሮቹ ወይም ደግሞ የማወዳደር ሂደቱ ኢንካሬጅ የሚያደርገው ቱ ሜክ ሞራል ጀጅመንት፣ ይህ በቃ ሞራል የሆነ ጀጅመንት አባውት ዲፍረንት ካይንድስ ኦፍ ሂውማኒቲ፣ ስለተለያዩ የሰው ልጆች አኗኗር ሞራል የሆነ ጀጅመንት እንድንሰጥ ነው። ኢት ኤግዛማይንስ ካልቸርስ ኦን ዜር ኦውን ኤንድ ፍሮም ዘ ፐርስፔክቲቭ ኦፍ ዜር ዩኒክ ሂስትሪ ኤንድ ኦሪጂን፣ ከለየት ካለው ታሪካቸውና ከመነሻቸው ጀምረን ጀጅ እንድናደርግ ነው እንጂ ዝም ብለን አንዱ ካልቸር ከአንዱ ይሻላል ወይ ይበልጣል አንዱ ምናምን ማለት አንችልም ማለት ነው። ሌላኛው ኢቮሉሽን የሚባለው አናዘር ኬ ኮንሴፕት ነው። በአንትሮፖሎጂ ኢቮሉሽን በጣም ቁልፍ የሆነ ኮንሴፕት ነው። ዊች ቱጌዘር ዊዝ ዘ ኮምፓራቲቭ አፕሮች፣ ከኮምፓራቲቭ አፕሮች ጋር አንድ ላይ በመሆን በምንድነው እኛን አድረስ የሚያደርገን ዘ ሜንሽንድ ፈንዳሜንታል ኩዌስችንስ ሪጋርዲንግ አወር ዲስታንት ኦሪጂን፣ ማለት አሁን ጥያቄዎች አሉ አይደለ? ከአፈጣጠራችን ከድሮ መገኛችን ጀምሮ ያሉ ጥያቄዎችን ካረንት ስቴት አሁን የደረስንበትን ግራውዝ እድገት፣ ፎርምስ ኦፍ አዳፕቴሽን፣ ሰዎች አሁን በተለያዩ የዓለማችን ክፍል ላይ በተለያዩ አስቸጋሪ ሁኔታዎች ውስጥ ምቹ ሁኔታዎች ውስጥም አዳፕት አድርገው ይኖራሉ። ፕሪዲክት ፊውቸር ዳይሬክሽን ኦፍ ዲቨሎፕመንት፣ የሰው ልጅ ወደፊት እድገቱ ደግሞ ምን ይሆናል የሚለውን ነገር ለማጥናት ኢቮሉሽን ያው አስፈላጊ ነው። By studying evolution, the change of species through time, anthropologists tend to treat humanity as one of the biological species of the animal kingdom። እንግዲህ ከኢቮሉሽን ጀምሮ ሲያጠኑ አንትሮፖሎጂስቶች ሰዎችን ወደየት ናቸው ለማለት ያዘነብላሉ። ያው ከባዮሎጂካል ስፒሺስ ኦፍ ከእንስሳት ክፍል ይመደባሉ። ያው ባይፔዳል ናቸው ምናምን የሚል ሀሳቦች አሉ። ያው ዲፕሊ ስንሄድ እናየዋለን። In this respect, human biology and culture have evolved over millions of years and they will continue to evolve together። በዚህ ሪስፔክት እንግዲህ የሰው ልጅ ባዮሎጂ ሚሊዮን ዓመታትን ወደኋላ ይሄዳል እና አሁንም ግን ደግሞ እንደገና ኢቮልቭ ቱጌዘር። ሂውማን ባዮሎጂ አፌክትስ ሂውማን ካልቸር፣ የሰው ልጅ ባዮሎጂው ካልቸሩን አፌክት ያደርጋል። በጣም አንትሮፖሎጂ ላይ ማወቅ ያለባችሁ ኪ ኮንሰፕት ነው። ሲሚላርሊ ደግሞ የሰው ልጅ ካልቸርም ደግሞ ባዮሎጂውን አፌክት ያደርጋል፣ አይነጣጠሉም። ለምሳሌ the brain size of human has become larger over millions of years፣ ኤቮሉሽን ነው and is considered biological change ይባላል። የሰው ልጅ የጭንቅላት መጠን ላርጀር እየሆነ መጥቷል በአመታት በሚሊዮን ዓመታት መካከል ይላል ኢቮሉሽን። whereas the change in human brain has brought cultural change in terms of increased intelligence, language። የሰው ልጅ ሳይዙ ደግሞ ሲቀየር ምን አምጥቷል? ካልቸር ላይ በጣም ልዕቀትን፣ የቋንቋ እንትኖችን፣ የተለያዩ የጽሁፍ ስልጣኔዎች እንዲመጡ ብቻ አድርጓል። ኦኬ this is why anthropologists use the term bioculture። ባዮካልቸርን ይጠቀማሉ to describe dual nature of human evolution። የሰው ሁለት አይነት ተፈጥሮ አለው ይባላል፣ ባዮሎጂካል እና ካልቸራል ዳይሜንሽን። በዚህ መልኩ ማየት አለብን ስለ ሰው ማለት ነው። human beings are described as a biocultural animal። ባዮካልቸራል አኒማል ያው እንስሶች ነን ይላል እንግዲህ አንትሮፖሎጂ እና ባዮካልቸራል አኒማል ከሌሎቹ እንለያለን፣ ካልቸር አለን ምናምን። in what follows we will see the meaning of biocultural evolution with practical examples ማየት እንችላለን። ምን ማለት ነው ባዮካልቸራል አኒማል ማለት? ሂውማኒቲ በባዮሎጂካል ፋክተር እና በካልቸራል ፋክተር ላይ የተከበበ ነው። በዚህ ምክንያት አንትሮፖሎጂስት ይህን ተርም ይጠቀማሉ ማለት ነው። so but humans also survive by using both their biology and cultural information። ሁለቱንም በመጠቀም ነው ሰዎች ምድር ላይ ሰርቫይቭ የሚያደርጉት። እሺ ለምሳሌ እዚህ ጋር the earliest use of stone tools corresponds or agrees with increased consumption of animal protein አይደለ? ድሮ አሁን ለምሳሌ ስቶን ቱሎችን ምናምን የድንጋይ ዘመን የሚባለው ጊዜ ላይ ሰዎች increased use of consumption of animal protein ይጠቀማሉ። more animal protein in turn changes the hominid diet and potentially its anatomy or structure።
እና አሁን ምንድን ናቸው መሰላቸው ሀሳቦች ድሮ ላይ ሰዎች አመጋገባቸው የላይፍ ስታይላቸው ባዮሎጂያቸውን ይወስነው። የድሮ ሰዎች ትልልቅ የሚሆኑት ሰውነታቸው ግዙፍ የሚሆነው የሚመገቡት ነገር በቃ ያኔ ካልቸራቸው ነበረ፣ ባህላቸው ነው እንደዚህ እንደሆነ ያደረገው። ካልቸር አፌክት ያደርጋል ብሎ ማመን ነው ማለት ነው። ሂዩማኒቲ ኮመን ተርም ነው ዊ ዩዝ ቱ ሪፈር ሂውማን ቢንግስ የሚለውን ነገር ለማሳየት ነው። ሂዩማኒቲን የሚገልጹ ነገሮች አንደኛ ባይፔዳሊዝም በሁለት እግር መራመድ፣ ሪሌቲቭሊ ስሞል ቲዝ ከሌሎቹ ከፕሪሜት ኦፍ አወር ሳይዝ አንጻር ሪሌቲቭሊ ያው ትንሽዬ የሚባል ነው ጥርስ ነው ያለን። ላርጅ ብሬን አለን ከድሮ ዩዚንግ ዘመናዊ ቋንቋዎችን እንጠቀማለን። ኮምፕሌክስ ሴትስ ኦፍ አይዲያ በአእምሯችን ይመላለሳል። ይሄ ሁማኒቲን ይገልጻል። ሁማኒቲ ማለት በቃ ዩ አር ቶኪንግ አባውት ሜልስ ፊሜልስ አዳልትስ ወይም ምናምን ማለት አይደለም። በቃ ሆሞ ሳፒያንስ በአት ላርጅ በትልቁ ሲመጣ ማለት ነው። ኦኬ 3.2 ላይ ኦሪጂን ኦፍ ዘ ሞደርን ሆሞ ሳፒያንስ ኦር ሁማን ስፒሪስ ኦር ሆሞ ሳፒያንስ ስለሚባለው ነገር ደግሞ 3.2 ላይ አለ። ከዚህ ቀጥሎ ደግሞ ያለውን በቀጣኛው ፓርት 2 ቪዲዮ ላይ እናያለን። ለፓርት 1 እስቲ ለሀሳብ ያለ ይበቃል። እስቲ ሀሳባችሁን ስጡን፣ እንቀጥል። እንዴት ነው አቀራረባችን? ከተመቻችሁ ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። ይህን ቪዲዮ መልካም ጊዜ